እየገደለ ግን 9 አጥም ቢኖረው እየገደለ ሰላም አድርጎ ሀገር መምራት አይቻልም። ስለዚህ ጣሊያን ያኔ ኃይሏን መሰረት አድርጋ ህዝባችን ስትገል ስትጨፈጭፍ በጅምላ ስታርድ ኑራ 5 ዓመት ሙሉ ኑራ መላው ጠፋ፣ ዘዴው ጠፋ። ምንድነው ሚስጥሩ ብላ አሰበች። ከዛ በኋላ የከረረ ሃይማኖታዊ ትንሲት አላቸው። መነጫቸው ሃይማኖታቸው ላይ በጣም ፍቅር አላቸው። ሃይማኖትን እኛ ደግሞ የነሱን ሃይማኖት አንከተል አይደል? በዚህ ምክንያት ከሆነ ምን እናድርግ? የኢትዮጵያውን አቡን እንያዝና አቡን የእኛን አገባብ ህዝቡ እንዲቀበለና ከነገረ ይቀበለናል ብለው አሰቡ። እንግዲህ የጣሊያን ንጉስ ነው ያሰበ አነሰን አሰበና ህዝቡን ሰብስቡልኝ ብሎ አሰበሰበ። አቡኑን አስመጣ። አቡነ ጴጥሮስን አስመጣ። አቡነ ጴጥሮስን አስመጣ በኋላ መድረክ ላይ አቁሞ የኢትዮጵያ ህዝብ ጣሊያንን በመንግስትነት ልትቀበለው ትችላለህ፣ መቀበል አለብህ ብላችሁ ትምህርት አስተምሩኝ፣ ህዝቡን ስበኩልን። ያ ካልሆነ እንደተጋደልን እንኖረው እኛ ማንወጣም እናንተም የማስወጣት አቅም የላችሁም ብሎ ጠየቁ። ይሄን ካላደረክ ግን ከዚህ መድረክ ፊት በሰይፍ ልቆርጥ ነው አሉ። እሺ ብለው አቡነ ጴጥሮስ ቆሙ። አቡነ ጴጥሮስ ልክ እኔን ታዩኛል፣ መድረክ ላይ ነው ያለው አይደል? ሁሉ ሰው እያየኝ ከዚህ መድረክ ላይ ሆኑና ልክ የኔ ጓዶች ናቸው እነሱ ሰይፋቸውን ይዘው ወደ እኔ ተዘጋጅተው ወደ አንገቴ አዘጋጅተው ሰይፋቸውን ይዘው ቆመዋል። እነሱ እኔን ሊሰይቡ የቆሙ ሰዎች ናቸው። ንጉሱ ከዚህ ወንበር ይዞ ተቀመጠና የኢትዮጵያ ህዝብ ጣሊያንን በጸጋ ልትቀበለው ይገባል የሚል አዋጅ አውጅ አሉ። እሺ ብለው ቆሙና የኢትዮጵያ ህዝብ ወይ አይደለም ህዝቡ የኢትዮጵያ መሬት ጣሊያንን ብትቀበዩ ፍጹም የተረገምሽ ሁኚ ብለው አወገዙ። ከዛው ላይ ተሰየሙ። አቡነ ጴጥሮስ እንደተባሉ ይኖራሉ። ሲዘርፍ የሞተ ሌባ ማለት ዘላለም ይኖራል፣ ዘላለም ይኖራል። ሲዘርፍ የሞተ ማለት አቡነ ጴጥሮስ ታቦት ተቀርጾላቸው የኖሩ ታላቅ አባቱ ነው። ዛሬ ስማቸው ይዘከራል። ታዲያ አቡነ ጴጥሮስን ያስተምራቸው የክህነት ትምህርታቸውን ያስተምራቸው መምህር ዛሬ አስተማሪ መምህር የለም ወይስ ተማሪ መምህር የለም? ትናንት አማራ ክልል ውስጥ በወለጋ የተደረገውን ነገር ስናወራ ፖለቲካ ነው እያሉ በመድረክ እየመጡ ፖለቲካ ነው፣ እኛም ሃይማኖታችን ኦርቶዶክስ ነው፣ ኦርቶዶክስ ስትነካ እኛ ምን እንነሳለን እያሉ በመድረክ ሲሰውኳችሁ ነበር። ዛሬ እንኳን አይመጡ። ሲሰውኳችሁ ነበር፣ ሲያስተምሯችሁ ነበር። እናንተም አዎ እያላችሁ 50 እየሆናችሁ ሙሉ በሙሉ እያመናችኋቸው ስትኖሩ ነበር። ዛሬ ጎጃም ላይ ደብረ ኤልያስ ገዳሙ በከባድ መሳሪያ ተመቶ መነኮሳቶች ሲገደሉ፣ የገዳሙ ማህበረሰባት ሲፈናቀሉ፣ ጎርጎራ ላይ ገዳሙ ሲጀፈር ምን ፈለክ? ከዚህ በኋላ ምን ነው የምትፈልጉት? ምክንያት አይደለም የሚደረደረው። ምን ምክንያት ይምጣሻው? አሁን ደግሞ ሰሞኑን እንዲህ አይነት ፖለቲካ ጀምሯል። ፋኖ ኤርትራና ትግራይ የጋራ ስምምነት ወስደው ፋኖ ያን ሁሉ የአማራን ህዝብ ወጣት የጨፈጨፈ ደብረ ጽዮን ጋር ስምምነት ወስዶ አማራን ሊያሳርዱ ሊመጣ ነው፣ እያሳረዳችሁ ነው ፋኖ እያሉ ፖለቲካ ጀምሯል። እሺ ችግር የለም፣ እኛ ደብረ ጽዮን ጋር ስምምነትም እናድርግ። መስማማታችን አለመስማማታችን እግዚአብሔር ነው የሚያውቀው። ብንነግራችሁም አታምኑ። እሺ ግን እንስማማ። ጌታቸው አሰፋ አይደለም በበላይነት እየመራው ወልዲያን ጨፋጭፎ የሄደ ጀው ጎንደር ደብረ ታቦር ድረስ ጨፋጭፎ የሄደ ጌታቸው አይደለም? ጌታቸው የሰላም የኖቤል ተሸላሚ ሆኖ ግን ከአብይ ጋር ፖስት ሲደረግ ከአብይ ጋር ተሸላሚ ሆኖ ሲወጣ የኢትዮጵያ ህዝብ አልገረመውም ነበር? አማራ አልገረመውም ማለት ነው? እኛ በጫካው ነን፣ ገብረ ጽዮንም በጫካው ነው ያላደረግነውን አደረጉ ብሎ ፖለቲካ ሲነዛ አዎ ብለህ የምትቀበል ከሆነ ዛሬም ቄልነት ነው። ይህ ሞኝነት እስከመቼም ድረስ እንደዚህ ይዘው የምትቀጥል ከሆነ እንደታረድክ ትቀጥላለህ፣ እንደታረድን እንቀጥላለን። አንተም ትሞታለህ፣ እኔም እሞታለሁ። ምናልባት እኛ ተይዘን ተናዘን ለጠላት ተዋርደን መሞቱ ላይ ግን አናደርገው። ምክንያቱም የአባት ልጅ ነን። ምክንያቱም የአባቶቻችን ልጆች ነን። ተረድተነዋል፣ አውቀነዋል። ታሪኬን አውቃለሁ። ያወጣኝ ታሪኬ እንጂ ሀብት ንብረትም የለኝም፣ የእጅ ክላሽም የለኝም። በጄ ላይ ነው የወጣው። ከወጣው 2 ዓመት ነው። ስለዚህ
አባቶቻችን ባዶ እግራቸውን ሄደው ለኛ ጫማ ገዝተው ልጆቻቸውን አስተምረው የነገ ኩራትና ተስፋ የሀገር አለኝታ ሊያወጡን ብለው የሀገር መሪ ሊያደርጉን ብለው የተማረ ማህበረሰብ ሊያበዙ ብለው እነሱ እኛ የምንጠብቃቸውን ከብቶች ጠብቀው ነው እኛን ያስተምሩ። 17 ዓመት ተምረን ግን በረሃ ተለቀቅን። የዘረፋ መንገድ ነው እየዘረፉ ነው ይሉናል። እሺ ከህዝብ ጋር ነው የምንኖረው። የትኛውን ቤት ዘረፍን? ዘራፊ ሌባን አጥፍተን ሌቦቻችን አጠፉብን ብለው ከኛ ላይ ዘመቻ መጡ። ጃኒ በንከራ ሲወረር አርማጭሆ ሲወረር በሌባ አንድ ቀን ብቅ ብሎ ያልመጣ ሳንጃ ቢሮ ላይ ቁጭ ብሎ በሙሴ ባንክ አልፎ ጎንደር ደርሶ እየመጣ አንድ ቀን መጥቶ ማውቀው ዛሬ እኛ ስንገባ ሌቦችን ስናጠፋ ሌቦቻችንን አጠፉብን። ክብሮቻችን ናቸው ሌቦቻችን፣ ዘበኞቻችን ናቸው። እነዚህ ሌቦች አጠፉብን። እነዚህ ሌቦች ልናጠፋቸው ይገባል፣ ዘራፊ ናቸው አሉና ከላይ አርማጭሆና ከታች አርማጭሆ ጋር የጋራ አጀንዳ አደረጉና ዘመቻ መጡ። አያሳዝንም ወገን? አስፋልት ላይ ጠብቀን አልመታናቸው። አልፋችሁ አትሂዱ አላልናቸው። ስራችሁን እንዳሰሩ ብለን አላገርናቸው። እኛ እየሰራን ያለን እንደ ሌባ ተሽሎክሉከን ሳሙና ልንገዛ እንኳን እንደ ሌባ ተሽሎክሉከን እነሱ ሲሄዱ ተሽሎክሉከን መተን ሳሙና ገዝተን ነው የምንወጣ። ይህን በምናደርግበት ቦታ ያና ያ የተራራቀው ኃይል ተገናኝቶ እኛን ለማጥፋት ዘመቻ መጣ። ይህ ማን ነው ካልከኝ ያንተም የኔም ወገን ነው። ይሄ መፍትሄው ምንድነው ካላችሁኝ ሙልቀን እንደተናገረው ወገን ወገናችሁን ምከሩ። አንደኛ። ሁለተኛ ሁላችንም ቢሆን ዛሬ ትንሽ ውስጤ ደስ ብሎት ውሏል። ዛሬ በጣም ብዙ ህዝብ አስቀዳሽ ሆኖ በጣም ብዙ ህዝብ ውሎን ጾሙን ውሎ አይቼዋለሁ። ይህ ሁሉ መንስኤው ምንድነው ካላችሁኝ የእግዚአብሔር ቁጣ ነው። አሁን እንግሊዝ ብትመጣብን ችግር የለም፣ አላማ ነው። ሀገር ከሀገር ጋር ነው የተጋጨው። አሁን እኮ ያበበ ልጅ የከበደ ልጅ ነው አይደል እየገደለው ያለ። ይሄ ምንድነው ምክንያቱ ካላችሁኝ ለኖህ ቃል ኪዳን በገባለት መሰረት እግዚአብሔር ሁሉን ህዝብ አላጠፋውም ብሎ ቃል ኪዳን ስለገባለት በኃጢአታችን ምክንያት የጥፋት አዋጅ እንዳያውጅብን ቃል ስለገባ በኃጢአታችን ምክንያት አለመግባባትን ዘራብ። አንድ አማርኛ እየተነጋገርን መረዳዳት ያልቻል፣ አንድ ቋንቋ እያወራን ያወራነው ነገር ማንረዳው ማንሰማማ፣ ማሰቢያ ልቦና እያለን መስሚያ ጆሮ እያለን የማንሰማ ልብ እያለን የማናገናዝቡና ተፈጠርን የተሳዘው ሰዎች። ስለዚህ በዚህ አይነት ሁኔታ ተከተል አማራ የሚባለው ነገር አሁን ለእናንተ የማይመጥን በጣም ከባድና ውስብስብ የሆነ ፖለቲካዊ ሴራ አለ። ገና ነገ ወይም ነገ በኋላ ወይም ከ6 ወር ከ7 ወር ወይም ከ1 ዓመት በኋላ ይፋ ሆኖ የሚመጣ ለዚህ ህዝብ የማይመጥን ዛሬ ብናወራው የሚያመጥን ከባድ የሆነ የጥፋት አዋጅ ዳር ደንበርን ከቧል። በአራቱ ማዕዘን ጠላት ሰርተውልናል። በአራቱ ማዕዘን ጠላት አዘጋጅተውልናል። የትኛውም አቅጣጫ ወገን የለን። በየትኛውም አቅጣጫ ማለት በየትኛው ከኢትዮጵያ ውስጥ ነው እንኳን አማራ ከኢትዮጵያ ውስጥ ነው። በዚህኛው በኩል ብትሄድ ከክልል 6 ጋር ጠበኛ ነህ፣ ከጉሙዝ ጋር በፖለቲካው የትም አትሄድም፣ አጋጭተዋል። በዚህኛው ብትሄድ ከኦሮሞ ጋር፣ በዚህኛው ብትሄድ ከትግራይ ጋር፣ በዚህኛው ብትሄድ አርማጭሆን ግማሹን መሬት ከፍለው ሰጥተው ለሱዳን ከሱዳን ጋር ግጭት ወዳጅነት የለንም። ታውቁታላችሁ። ደርግን ገልብጦ ኢህአዴግ ሲገባ መመሸጊያው የነበረው ሱዳን ነው። ዛሬ አንተ የትም መመሸጊያ የለም። ለ150 ዓመት ሲሰራ የቆየው መጠጊያ አልባ እንድትሆን ነው። ኃይልህም አንግዳ አስፈሪ ነው፣ ከባድ ነው። ተኩስም ከባድ ነው። ያን ተኩሳችን ግን ወንድማማች መጋደያ ያደረግነውና ይሄ መተግበር ያለበት አላማው ላይ መሆን መቻል አለበት። አላማውን በደንብ መጠቀም አለብን። የመንግስትን ፖለቲካ እዚህ ላይ ማክሸፍ መቻል አለብን። ህዝባዊ ትግል ማድረግ መቻል አለብን። ሌባን ማጥፋት መቻል አለብን። እዚህ አካባቢ የመጨረሻ ንግግር የሚሆነው ሌባ ላይ